ጉራጌ ሲባል የሁሉም ሰው አእምሮ ውስጥ ቀድሞ የሚመጣው ነገር ጠንካራ የሥራ ባህላቸውና ሥራ ወዳድነታቸውን ነው። ጉራጌዎች በክትፎና በቆጮ አሰራራቸው ይታወቃሉ። የዕቁብና የዕድር ፍልስፍና ባለቤቶችም ናቸው። ተከባብሮና ተቻችሎ የመኖር ልማዶች የጉራጌ ሕዝብ መገለጫዎች ናቸው። ጉራጌዎች የመስቀል በዓል ከሌሎች አካባቢዎች በተለየ መልኩ ይከበራል። ጉራጌዎች ለዚህ በዓል ያላቸው ፍቅርና ክብር ከፍተኛ ነው። በዓሉን ለማክበር የጉራጌ ተወላጆች ከሀገር ውጭም ሆነ ከሀገር ውስጥ ወደ ትውልድ መንደራቸው ይመጣሉ። ይህም የሚያሳየው በዓሉ በሕይወታቸው ውስጥ ትልቅ ቦታ እንዳለው ነው። የጉራጌ ልጆች በሥራ የተጠመዱ ቢሆኑም የገንዘብ ችግር ቢኖርባቸው እንኳን ለመስቀል በዓል ወደ ቤተሰቦቻቸው ለመሄድ ይጥራሉ። ምክንያቱም ወላጆቻቸው፣ ቤተሰቦቻቸውና ጎረቤቶቻቸው በናፍቆት ይጠብቋቸዋል። በዓሉን ከቤተሰቦቻቸው ጋር ማክበራቸው በረከትና ዕድልን እንደሚያመጣላቸው ያምናሉ። ጉራጌዎች ምንም አይነት ሥራ ቢኖራቸው ለመስቀል በዓል ወደ ትውልድ ቀያቸው ይመለሳሉ። ይህም በዓሉን ምን ያህል እንደሚያከብሩት ያሳያል። በአጠቃላይ የጉራጌዎች የመስቀል በዓል አከባበር ፍቅርን፣ አንድነትንና ባህልን የሚያንጸባርቅ ነው። ለመስቀል በዓል የሚደረገው ዝግጅት በቤተሰብ መካከል ግልጽ የሆነ የሥራ ክፍፍል ያካትታል። አባትና ወንድ ልጆቹ ለማገዶ እንጨት ይሰበስባሉ። ቤተሰቡ የሚኖሩበት ቤት ቢፈርስ ይጠግናሉ። እናትና ሴት ልጆቿ ደግሞ ለበዓሉ የሚያስፈልጉ እንደ ቆጮ፣ ቅቤ፣ አይብ፣ ጎመንና የመሳሰሉትን ባህላዊ ምግቦች ያዘጋጃሉ። ጉራጌዎች መስከረም 12 በጎመን ክትፎ የበዓሉን መጀመር ያውጃሉ። ይህ ምግብ የዝግጅቱ መጀመሪያ ሲሆን በቀጣዮቹ ቀናትም በተመሳሳይ ሁኔታ ይቀርባል። በዓሉ ለአንድ ሳምንት ሙሉ የሚቀጥል ሲሆን በልዩ ድምቀት ይከበራል። ሌላው በዓል ደግሞ ደንጌሳት በመባል ይጠራል። በመስከረም 14 የሚከበር በዓል ሲሆን በተለይም በምስራቅ ጉራጌ አካባቢዎች በልዩ ድምቀት ይከበራል። የዚህ በዓል ዋና ነገር ልጆች የራሳቸውን ደመራ የሚያበሩበት መሆኑን ይነገራል። በተጨማሪም ልጆች የራሳቸውን ደመራ ቢያበሩም ከሌላው ህብረተሰብ ጋር ተቀላቅለው ዋናውን ደመራ አብረው ያበራሉ። የጉራጌ መስቀል በዓል በሃይማኖታዊ ትምህርት ብቻ አያበቃም። በህዝቡ ህይወት ውስጥ እንደ መዋቅር የሚገኝ ባህላዊና ማህበራዊ ዋጋ አለው። በሁሉም አይነት በአንድነት የሚያቀርብ የማህበራዊ ግንኙነትን የሚያጠናክር እና በታሪክ ላይ የሚያጠነጥን አስፈላጊ በዓል ነው። ሌላኛው የጉራጌ ህብረተሰብ ባህላዊ እሴቶች በደመቀ ሁኔታ ከሚከበሩባቸው ባህላት መካከል አንዱ የሆነው የመስቀል እርድ በዓል ነው። በጉራጌ በተለያዩ አካባቢዎች በልዩ ትኩረት ይከበራል። በተለይም ይህ በዓል መስከረም 15 ላይ የሚውል ሲሆን በጉራጌ ዞን ባህላዊና ታሪካዊ ትውፊቶች መሰረት በደማቅ ሁኔታ ይከበራል። በዓሉ ሲከበር በየቤቱ ከሚዘጋጁ ምግቦች በተጨማሪ የእርድ ስነ ስርዓት ይከናወናል። በስነ ስርዓቱ ላይ በሬ ታርዶ ይከፋፈላል። ስጋውም ለድሆችና ለተቸገሩ በመስጠት በዓሉን የበለጠ ትርጉም ያላብሱታል። ይህ የእርድ ስነ ስርዓት በጉራጌ ማህበረሰብ ዘንድ ትልቅ ቦታ የሚሰጠው ከመሆኑም በላይ የእርስ በርስ መተሳሰብንና መረዳዳትን የሚያሳይ ድንቅ ተግባር ነው። ከበዓሉ ድምቀትና ከሚደረጉት ዝግጅቶች ባሻገር በጉራጌዎች ዘንድ ይህ በዓል የእምነት፣ የባህልና የማንነት መገለጫ ነው። የእርድ ስነ ስርዓቱ በራሱ ትልቅ ትርጉም ያለው ሲሆን ለበዓሉ ተሰብስበው ለሚገኙ ሁሉ የእኩልነትና የህብረት መልእክት ያስተላልፋል። በጉራጌ ማህበረሰብ ዘንድ የእርድ በዓል እንደ ትልቅ መድረክ የሚቆጠር ሲሆን ወጣቶች ባህላቸውን የሚማሩበትና ትውፊታቸውን የሚያውቁበት እድል ነው። የጉራጌ መስቀል እርድ በዓል በባህላዊ እሴቶችና በህብረተሰቡ መካከል ያለውን ትስስር የሚያጠናክር ልዩ ትኩረት የሚሰጠው በዓል ነው። ሌላኛው በዓል ደግሞ የመስቀል ደመራ በዓል ሲሆን በልዩ ድምቀት ይከበራል። በዓሉ የሚከበረው መስከረም 16 ቀን ሲሆን የጉራጌ ማህበረሰብ ባህላዊ እሴቶችንና ሃይማኖታዊ ስርዓቶችን ያጣመረ ነው። በጉራጌ መስቀል ደመራ በዓል አከባበር ከሌሎች አካባቢዎች የተለየ ነው። የበዓሉ አከባበር የሚጀምረው ከበዓሉ ቀን በፊት ሲሆን ለበዓሉ የሚሆኑ እንጨት መሰብሰብ፣ ቦታውን ማዘጋጀትና ሌሎች ዝግጅቶችም ይከናወናሉ። የመስቀል ደመራ በዓል ከባህላዊ ጨዋታዎችና ሙዚቃዎቻቸው ጋር የተያያዘ ነው። በዓሉን ለማድመቅ የጉራጌ ባህላዊ ጭፈራዎች ይካሄዳሉ።
በተለይም ወጣቶች በበዓሉ ላይ በንቃት ይሳተፋሉ። በበዓሉ ላይም የሚለበሱ ባህላዊ ልብሶችና ጌጣጌጦች የራሳቸው ትርጉም አላቸው። ጌጣጌጦቹም ከባህልና ከሃይማኖት ጋር የተያያዙ መልእክቶችን ያስተላልፋሉ። በጉራጌ የምርቃት ስነ ስርዓት ትልቅ ቦታ የሚሰጠው ባህላዊ ክስተት ነው። ከእምነት ከማህበረሰብ እና ከእሴቶች ጋር የተያያዘ ነው። ጉራጌዎች ምርቃት እንደ በረከት አድርገው ይመለከቱታል። ይህም ሕይወታቸው ውስጥ መልካም ዕድልን ያመጣል ብለው ያምናሉ። ምርቃት ጉልህ በሆነ ወቅት ላይ ይከናወናል። ለምሳሌ በሰርግ፣ በልደት፣ በእህል ምርት ጊዜ ወይም በሌላ ልዩ በዓል። ስነ ስርዓቱ ብዙውን ጊዜ ሽማግሌዎች ወይም በሃይማኖት ያደጉ ሰዎች ይመርቃሉ። እነዚህ ሰዎች የተከበሩ ናቸው፣ ምክንያቱም ጥበብ እንዳላቸውና ከአምላክ ጋር ግንኙነት እንዳላቸው ይታመናል። በምርቃት ጊዜ የተለያዩ ነገሮች ይደረጋሉ። በመጀመሪያ ሁሉም ተሰብስቦ በጸሎት ይጀምራሉ። ሽማግሌዎች ወይም መሪዎች ጸሎት ያደርጋሉ። እግዚአብሔር እንዲባርካቸው፣ መልካም ነገሮች እንዲሰጣቸው ይለምናሉ። ሽማግሌዎቹ እጃቸው በሰዎች ራስ ላይ በመጫን ወይም በመንካት ይባርካሉ። እንዲሁም ልዩ ቃላትን በመናገር በረከታቸውን ይገልጻሉ። እነዚህን ቃላት ብዙውን ጊዜ ጤናን፣ ደስታን፣ ሰላምንና ብልጽግናን ይመኙላቸዋል። የምርቃት ስነ ስርዓት በጉራጌ ማህበረሰብ ውስጥ ትልቅ ትርጉም አለው። በረከትን ለማግኘት፣ ማህበረሰቡን ለማጠናከርና ባህላቸውን ለማስቀጠል ይረዳል። ጉራጌዎች በምርቃት አማካኝነት ከአምላካቸውና በአካባቢያቸው ካሉ ሰዎች ጋር ያላቸው ግንኙነት ያጠናክራሉ። ይህ ስርዓት ለትውልድ የሚተላለፍ ጠቃሚና ባህላዊ ቅርሳቸው ነው። ጉራጌዎች መስቀል በኋላ በሳምንቱ የሚከበር አዳብና የሚባል የመስቀል አካል የሆነ ትልቅ በዓል አላቸው። በተለይም በምስራቁ ጉራጌ ጭፈራን ጨምሮ ትልቅ ድምቀት አለው። በአዳብና በዓል የጉራጌ ወጣቶች የተለያዩ ባህላዊ ጭፈራዎችና ጨዋታዎች ያከናውናሉ። በዓሉን የበለጠ ለማድመቅ የተለያዩ ባህላዊ ጨዋታዎችና ውድድሮች ይካሄዳሉ። እነዚህን ጨዋታዎችና ውድድሮች ለበዓሉ ተጨማሪ ድምቀት ከመስጠት ባሻገር ወጣቶቹ አካላዊ ብቃታቸውን እንዲያዳብሩ ይረዳሉ። በተጨማሪም ያላገቡ ወጣት ወንዶች የትዳር አጋራቸውን በአዳብና በዓል ይፈልጋሉ። ሴቶቹም ደግሞ አምረውና ተውበው ለመመረጥ ይወጣሉ። ወንዱ እድል ቀንቶት በዓይኑ አይቶ የወደዳትን ሴት ካገኘ ወደ ሴቷ ጓደኞች በመሄድ የልጅቷን አድራሻ ይጠይቃል። ከዛም ለቤተሰቦቹ ያሳውቃል። ቤተሰቦቹም ለሴቷ ቤተሰብ ሽምግልና ይልካሉ። የሴቷ ቤተሰቦችም ፈቃደኛ ከሆኑ የሰርግ ቀናቸው ተወስኖ እንዲጋቡ ይፈቅድሏቸዋል። በአዳብና በዓል የጀመረው የአይን ፍቅር ፍሬ አፍርቶ ለቁም ነገር ይደርሳሉ። የአዳብና በዓል ለጉራጌ ማህበረሰብ የፍቅር፣ የሰላምና የአንድነት ምልክት ነው። በዓሉ የጉራጌ ማህበረሰብ አባላት በፍቅርና በመከባበር እንዲኖሩ ያደርጋል። ስለተከታተላችሁን ያመሰግናለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።